ሁላችንም ወደ ዩቲዩብ ስናቀና ሰዎች ፕራንክ ሲደረጉ ማየት በጣም የሚያዝናና ነገር ሆኗል። አብዛኞቻችን ዩቲዩብ ተመልካቾች ግን እውነት መስለው በሚሰሩ የሐሰተኛ ፕራንኮች እንሸወዳለን። ዛሬ በዚህ ቻናል ላይ ምን ያህሎቹ እውነተኛ ናቸው፣ ምን ያህሎቹስ ሐሰተኛ ናቸው የሚለውን እንመለከታለን። ጎልድ ዲገር ፕራንክ። ይህ የፕራንክ አይነት ጥቅመኛ የምንላቸውን ሴቶች እንዴት ማጋለጥ እንደሚቻል የሚያሳይ የፕራንክ አይነት ነው። ይህንን የፕራንክ ትዕይንት ማየት ከጀመርን ትንሽ ሰንበትበት ብለናል። ከሰሞኑ በሀገራችን ይህ ፕራንክ እየተሰራ ይገኛል። ምን ያህል እውነተኛ ነው? እንግዲህ ለዛሬ አዲስ ጨዋታ የሚል የዩቲዩብ ቻናል ላይ የተለቀቀ አንድ ጎልድ ዲገር ወይ ደግሞ ጥቅመኛዋ ሴት ብለው ሰይሞ የሰሩት አንድ ፕራንክ አለ። እስቲ እሱን እንመልከተውና ምን ያህል እውነተኛ ነው የሚለውን ለማየት እንሞክራለን። የመጀመሪያ አስቂኝ ስህተት ካሜራው ኦልሬዲ ከልጁ አጠገብ ነው ያለው። ከዛ ጋር ተነስቶ ሲሄድ እንዴት ካሜራውን ላታየው ትችላለች ብለን ማሰብ እንችላለን። በጣም ከባድ ነገር ነው። ሲቀጥል ባጠገባቸው የሚያልፉ ሰዎችን ተመልክቷቸው ሁሉም ካሜራውና እነሱን ይመለከቷቸዋል። ካሜራው ከተደበቀ ወይም ደግሞ ይሄ እነሱ እንደሚሉት ሪል ፕራንክ ከሆነ እነዚህ ሰዎች ለምን ወደ ካሜራው ያሉ? ካሜራው ለምን በግልጽ ተቀመጠ? በጣም ቀላል ነገር ነው። ምክንያቱም ይሄ ድራማ ነው። እኔ ነው ወይስ ካሜራማኑ እየተከተለ እየቀረጻቸው ነው ማለት ነው? በጣም እወዳለሁ። ሳይዋደድ መቼም አብሮ አይኖርም ማለት። እሱማ ልክ ነሽ። ምን ያህል ተወጇል? ኢትዮጵያ ሰው ደግሞ ድራማ አላሰራል። ማን ነው ፕራንክ አላሰራለን እኮ ምንድነው የሚያፈጥ? ዳይ ተንቀሳቀስ ወደ ስራ። የመጀመሪያውን ቀረጻ ወይ የመጀመሪያውን አንግል ስንመለከት ሙሉ ባክግራውንድ ላይ ያለው ቦታ ይታየናል፣ በደንብ በግልጽ ይታየናል። እዛ ቦታ ላይ ምንም አይነት ካሜራ እንደሌለ አይተናል። ግን ቀጣይ ሲል ላይ ስንገባ ወይም ቀጣይ ሾታቸው ላይ ስንገባ የሚታየን ነገር ይሄ ነው። ካሜራው የቱ ጋር ነበረ? የቱ ጋር ሆኖ ነበር ሲቀርጽ የነበረው? ሲቀጥል ይሄ ካሜራ በሚቀርጽበት ሰዓትስ ያኛው ካሜራ ወዴት ሄደ? የትም ቦታ እየቀያየረ የሚቀርጸው ራሱ አንድ ካሜራማን ነው። እርግጠኛ ነኝ እንደምትመጣ። ስክሪፕቱ ላይ እንደዛ ስለተጻፈ ነው። ተበለለች። እዚህ ቪዲዮ ላይ ብዙ እንከኖች ማውጣት ይቻላል እና ምን ለማለት ፈልጌ ነው፣ ለማታለል እንኳን ብቆ